ሰላም ጤና ይስጥልኝ ክብራትና ክብራን እንደምን አላችሁ ውድ የፕሮግራማችን ታዳሚዎች 21ኛው ዙር የፈለገ ኪነ ጥበብ መድረክ እነሆ ተጀምሯል። የሚቀጥሉት ጥቂት ደቂቃዎች አብረን የምንቆይ ይሆናል። በዛሬው የፈለገ ኪን ፕሮግራማችን ቀደም ሲል እንደተገለጸው እንግዶቻችን አብረው ስላሉ በጣም ደስ ይለናል። ፈለገ ኪን ታላላቅ የኢትዮጵያ ደራሲያንን በመዘከር በማስታወስ እንዲሁም ደግሞ በኢትዮጵያ የኪነ ጥበብ እንቅስቃሴ ውስጥ የገዘፈ ማንነትና አሻራ ያላቸው ትላልቅ የኢትዮጵያ ኪነ ጥበብ ባለሙያዎች እዚህ መጥተው የህይወት ልምዳቸውን እንዲያካፍሉ የኪነ ጥበብ አምሮትና ፍቅር ያለባቸው ወጣት ገጣሚያን፣ ደራሲያን፣ ሙዚቀኞች ለሙዚቃ አፍቃሪዎች፣ ለኪነ ጥበብ አፍቃሪዎች በጥቅሉ ኪናዊ ስራቸውን የሚያቀርቡበት ድንቅ መድረክ ነው። አብራችሁን ስለምትቆዩ በጣም እናመሰግናለን። የሙዚቃ ባለሙያው አቀናባሪው ምዕራፍ ተክሌም አብረው ነው ያለው። እንዴት ናችሁ? ያው እኔን ዘፈን አትሉኝም፣ ግጥምም አልያዝኩም። እሺ እንግዲህ ከነሱ ሞቅ ካለ በኋላ ነው ቀስ ብዬ ነው የማወራው እና እንደምንም ቻሉት እንግዲህ በእኔ። እሺ በጣም ደስ ብሎኛል ስለመጣው እጅግ በጣም እንግዲህ እንግዶቹን እያመሰገናችሁ ነበር። በትህትና መምጣት ግን ከእናንተ ያለው ፍቅር ነው ይጋባል። ፍቅር፣ ትህትና ለእኔ ስድብም ይመለሳል አይደል? እንደ ተሳዳቢ ነው አመጣጡና በዛ መንገድ እኔም ደስ ብሎ ነው የመጣሁት። በፍቅር በአክብሮት በትህትና ስለጠራችሁን እንዲህ አይነት ዝግጅት ማየቴም በጣም ደስ ብሎኛል። በተለይ ደግሞ ብዙ ጊዜ ከዓይነ ስውራን ጋራ ሙዚቃ ላይ በጣም የተለየ ነገር መሰራት አለበት ብዬ አምን ነበረ። የተወሰነ እንቅስቃሴም ጀምሬ ያውቃለሁ። የተወሰናችሁ ልጆች አላችሁ እዚህ ውስጥ እና ለምንድን ነው እንደዚህ ምለው? እንደሚታወቀው እንደ ሳይንሱም ማለት ነው እናንተም እንድተማመን ይመስለኛል እና ሙዚቃ በጣም ትልቁ ነገር ማድመጥ ነው። ሙዚቃና ቋንቋ በጣም ትልቁ ነገራቸው ማዳመጥ ነው። እንደውም በሙዚቃ አንድ የሙዚቃ አባባል ምንድን ነው? you are what you are listening የሚባል ነው። አንተ የምታደምጠውን ሙዚቃ እና የሆነ አይነት ሙዚቃ ስትሰሙ የምትሉት አንዳንዴ እናንተ እዛ አካባቢ ስላላችሁ ነው። እናንተ የሚገርማችሁ ደግሞ የሆነ ሀገር ስትወስዱት አይገርማቸውም። የሆነ የሙዚቃ ነው ሊሉ ይችላሉ እና እንደምንሰማው ነው። ምንሰማው ምርጫችን ላይ ብቻ ሳይሆን ችሎታም ላይ ሁሉም ነገር ላይ በጣም ጉልበት አለው። በዚህ ደግሞ በተለይ ዓይነ ስውራን ጋር ያለው ነገር በጣም ይታወቃል። ደብል የሆነ በጣም ትልቅ የመስማት ነገር አለ እና እሱ ወደ ሙዚቃ የሚተገበርበት ነገር ቢኖር በጣም ብዙ ነገር መስራት ይቻላል። ተሰርቶም ያውቃል ኢትዮጵያ ውስጥ የነ ሬንቦ ባንድ፣ ሌሎቹም በግልም ዘፈን የሚሰሩ ሰዎች ዓለም ላይም ሬይ ቻርለስን፣ ስቲቪ ዋንደርን በተለይ ሬይ የሚለው ፊልም በጣም ብዙ ነገር ያሳያል። ሞር የሬይ ቻርለስ ህይወት ታሪክ ላይ ነው የተሻለ በጣም ጆሮን በመጠቀም የተነሳ ሙዚቃን በልዩ መንገድ በማውጣት በኩል እናንተ ጋር ብዙ ነገር ሊጠበቅ ይችላል እና ያንን የምንጠቀምበት መንገድ ምናልባት ዛሬ እኔ ላቀርብ የምችለው ይህን አብረን የምንሰራበት መንገድ ይኖራል እና እሱን መንገድ ብታመቻቹ። ስጋበዝም እንደዛ ነው ያለ የተባለው። ዛሬ እንደውም ምንም ቅድም እሷ አልዘፍንም አይደል እንዳለችው፣ እኔ ደግሞ አይ ምንም ማድረገው ነገር የለም ዝም ብለን እንግዳ ብቻውን ነው ተብዬ ነው ለመድረክ ለማይክ የዳረጋችሁኝና ስለዚህ ይሄን ላደርግ ይችላለሁ። ምናልባት ጠዋት ራሱ ዛሬ ፕሮግራም እያቀረብን ነበር ከሰርጸ ጋር አንዱ ስናወራ የነበረው ነገር የሙዚቃ እየሳሳች እየቀጠነች እየረከሰች መምጣት። አንደኛ ሙዚቃ በራሷ ከንጹህነት አንጻር ሙዚቃ ንጹህ ናት በተፈጥሯ። መንፈሳዊም ነገር አላት። መንፈሳዊ ማለት ከእግዚአብሔር ለሆን ሰውን ሲፈጥረው አላል ከተፈጥሮ ጋር ያላት ነገር አለ እና ከሷም እያወረድናት ለራስ ጥቅም ወደ ብዙ ነገር ወደ የሰዎች ባህሪ መቀየርን ተከትሎ አብሮ የምንሰራው ነገር አለ። እሱን ተከትላ የመምጣት ነገር አለ። እንደገና ሙዚቃ በጣም ከማርከስ በላይ ደግሞ ማቅጠን፣ በቃ እየሳሳ በጣም ጊዜው አሁን ካፒታሊዝም እንደዛ ነው የሚፈቅደው። በትልቁ ሊሰራ የነበረው ነገር በትንሹ በቀጭኑ በሳሳ መንገድ ወይ አሁን ለምሳሌ ወተት ምናምን ቢሆን እንዴት ልበላችሁ፣ ብዙ ጊዜ ምሳሌ መግለጽ ስለሚያጥረን ነው። ግን አንድ ብርጭቆ ወተት ብትዘጋጅ ለአንድ ሰው በጣም ጥሩ ነው ይቻላል በደንብ። እሷን ግን ባሊ ውስጥ ብትጨምሯት ከዛ ሰው ወተት ጠጣ ነው የሚባለው ወይስ ለቀመሰም አትበቃም እንኳን ለጠጣ አይደል? እንደሱ አይነት ሙዚቃ እንደዛ የተበረዘች እየቀጠነች ነው ዳይሉት እየሆነች ነው የምትመጣውና
ለዛ መንገዱ ደግሞ ከምናማበት ነገር ወይም ደግሞ እንደ ምክንያት ከምናየው ነገር አንዱ አሁን ዘመኑ ቪዥዋል ነው መባሉ ነው። በቃ ሙዚቃ ያወጣና ቪዲዮ ይደረግ። እንደውም ቪዲዮን 20% 80% ሙዚቃ 20% ከሆነ ችግር የለውም። ቅድም ግጥም መነባነብ ያቀረብከው ተከታይ የሚባል ነገር አለና በሱ መሪነት የሚመጡ ብዙ ነገሮች አሉና ዘመኑን ስታዩት ሳንወሻሽ ካወራን ብዙ ነገር ጥሩ ነገር ያለው ወዴት ነው? ወደ ኋላ ነው። ይሄን ስንል ያው የማርጀት ምልክት አይደለም፣ ግን ያው የምታዩት ነገር ነው። በየትኛውም ታሪክ በየትኛውም በእኛ የወርልድ ሙዚቃን ታሪክን ብታዩት እንደ ቤቶቨን የነበሩበት የዛሬ 250 ዓመት እና ዛሬ ያለንበት በጣም ይለያያል። ቅዱስ ያሬድ የነበረበት ዘመንና አሁን ሁሉም ነገር እየወረደ ነው የመጣው የሚል ፕሮግራም እያቀረብን ነበርና ለዚህ መፍትሄ የሚሆነው ሙዚቃ ውስጥ በጣም ጥሩ የሚባሉት ወርቃማ የሚባሉት ዘመን አከራካሪም ቢሆን ዓለም ላይም በጣም ጥሩ የሚባሉት ዘመኖች የጆሮ ዘመን የነበረበት ጊዜ ነው። የማድመጥ ሙዚቃ በማድመጥ የምትፈረድበትና በማድመጥ የምትተችበት ጊዜ የምትበረታታበት ጊዜ ነበረ። ሲፈጠርም የሆነ ዘፈን ሰርቼ በዚህ ቢት ምን አይነት ዳንስ ሰርቼ የሚል ሳይሆን ዜማን አስበው የሰው ጆሮ እየታሰበ የተሰራ ነገር በጣም በዛ ዘመን የተሰሩ ሙዚቃዎች አሁን ድረስ እንወዳቸዋለን። ለዚህ ምስክር ማይሆን ሰው ያለ አይመስለኝም በዚህ ብንነጋገር እና ለዛም ነው ወደ ኋላዎቹ ወደ 90ዎቹም እየወሰድከን ነበር። ፍቅር የውና ሃይማኖትም ምስክር አሉ። እነዛን ጊዜያቶች አሁን ድረስ ትኩስ ሆነው የምንወዳቸው የጆሮ ዘመን ነበሩ። በተለይ ኤልያስ የነበሩበት ዘመን በጣም ለጆሮ ታስቦ የሚሰሩ ጊዜያቶች ነበሩ። ሙዚቃ በባህሪዋም ከቴሌቪዥን ከምስል ይልቅ ለሬዲዮ ቀረብ ያለች ነች። ሬዲዮ መጀመሪያ ሲቋቋም ብዙ ስራቸው ሙዚቃ ማስደመጥ ነበር። አሁንም ዓለም ላይ ያሉ ሙዚቃ ብቻ የሚያስደምጡ ሬዲዮኖች አሉና የእኛም ደግሞ ቀዳሚ ሬዲዮኖቻችን ብዙ ውለት አድርገዋል ይሄን ለማድረግ። ሸገር ኤፍኤም የነተፈሪን አለሙን እንደዚሁም መጀመሪያ የመጣው ደግሞ ኤፍኤም 97 በጣም ብዙ አስተዋጽኦ አድርጓል። ያው ድሮ የነበረውን ታውቃላችሁ፣ ጠዋት ዜና ይደመጣል፣ ሬዲዮ ያርፋል፣ ምሳ ሰዓት ማታ ይመጣል እና ብዙም በግል የማድመጥም ነገር አልነበረም። ይሄን ባህል የሰውን ጆሮ ክፍት ያደረጉት ሬዲዮ ናቸው። ከዛ አሁን ወደ ምስሉ ዘመን ሲመጣ ብዙ ነገር ተቀይሯል። ግን ይሄንን የምናድሰው በጣም የጆሮ ተኮር ሙዚቃ ስናመጣ ነው። ወደ በጆሮ የሚታሰብ ለጆሮ ሊደርስ ተብሎ ለሰው ነፍስ ተብሎ የሚታሰብ ለእይታ ያልሆነ ለዝና ለመልከታ እና ለተከታይ ለማፍራት ያልሆነ ወይም ደግሞ እኔ ከማን አንሳለሁ ማለት ወይም ደግሞ ዝና ወይም ሞት ብሎ አንድ ነገር ሳልሞክርማ አልሞትም ብሎ ከሚሰራው ሰው ይልቅ የምር በተሰጥኦ ጠርቶት የሚሰራ ሰው ሲኖር ለሁላችንም መልካም ነገር ለሁሉም ሰው መልካም ነው። ለማናችንም ልክ እንደ ንጹህ አየር፣ ጥሩ አየር፣ ተስማሚ ቦታ እንደሚባለው ጥሩ ሙዚቃም ያስፈልገናል። መጥፎ የሰሩት ገንዘብ አያገኙም ምናምን ለማለት ሳይሆን ለሁላችንም ስለሚገባን ነው። አሁን የሚታየው በተከታይ ስለሚለካ ነው እና ለዚህ እንግዲህ ብዙ አስተዋጽኦ ማድረግ ይቻላል። በተለይ እንግዲህ የዓይነ ስውራን ማህበር ከጠራኝ ልል የምችለው ላደርግ የምችለው አንድ ሽሮ ሜዳ አካባቢ ኳየር ጀምረን ነበረ ከዓይነ ስውራን ጋራ የተወሰነ ጊዜ አልተመቻቸም፣ አልቀጠለም። ግን ይሄን በትክክለኛው እንደውም እዚህ አካባቢ ይቀርበኛል። ያው የተማርንበትም እዚሁ አካባቢ ስለሆነ የሆነ ነገር ተደርጎ የሚሰራበት በባንድ ብዙ እንቅስቃሴ እንዳላቃለሁ፣ በግል እንደምትዘፍኑ ማቃለሁ፣ ቪዲዮዎች ያለው ግን በቡድን ይሄን ብታደርጉ በጣም የድሮ ዓይነ ስውራን ማህበር የሰበታው ያደርግ የነበረውን ታውቃላችሁ። ከነርሲስ ናልባልዲያ ጋር የተሰሩ ስራዎችን የቆዩ ስራዎች እንዳዲዛ ኢትዮጵያ ሬዲዮ ፋይል ውስጥ ሰማቸዋለሁ። በጣም ይገርም ነው። በዛ ዘመን ያንን መድገምና ከዛም በላይ ማድረግ ይቻላል። አሁን ደግሞ ከኢትዮጵያም አልፎ መደመጥ ይቻላል። ያን ማድረግ ይቻላል። እኔ ይሄን በማድረግ አግዛለሁ የሚለውን መናገር ነው የምችለው። ይህን ሀሳብ አቀርባለሁ። ያው ስለጋበዛችሁኝ ያመሰግናለሁ። እግረ መንገድ ዘፋኞችም ያቀረባችሁ ዘፋኞች ምርጫዎቻችሁ ራሱም የሚነግረን ነገር አለ። በጣም ሴንሲብል የሆኑ ከነብስ ጋር የሚያያዙ ጆሮ ተኮር የሆኑ ስራዎችን በአመራረጣችሁ ራሱ ማየው ነገር አለ። ጥሩ አቀራረብ ነው። ስለዚህ እናንተን ሌሎችንም ጨምሮ ጥሩ ነገር መስራት እንችላለን። በጣም አመሰግናለሁ። ሌላ ደግሞ ሙዚቃዊ ሰው የሚዘከርበት ወይም ተዘጋጅቼ ደግሞ ማቀርበው ነገር ሲኖር ጥሩ ወረቀት ማቅረብ እንኳን ሌላ ነገር በማቅረብ እንግዲህ ሌላ ጊዜ ልንገናኝ እንችላለን። ከዛ በተረፈ ያው እንግዲህ ጥሩ ሙዚቃ ማድመጥ ይቀጥል። እኛንም አዳምጡን። ሀሳብ ተሳትፎም አውቃለሁ በይበልጥ ብዙ ለምን ከኢትዮጵያም ዙሪያ የሚደውሉን ሰዎች ብዙ ሰዎች ዓይነ ስውራን በጣም ከሬዲዮ ጋር
ጥልቅ ትስስር ስላለ ብዙ የመደመጥ ነገር አለና ያንን እንግዲህ አበረታታለሁ። አሁንም ወዳጅነታችን ይቀጥል። ይሄም የኪነ ጥበብ ነገር እንግዲህ አታቋርጡ፣ ተበረታቱ። ማድረግ የምንችለው እንደግፈው ነገር ካለ በሙሉ በእኛ አቅም ሁሉን ለማድረግ ዝግጁ ነኝ። በጣም አመሰግናለሁ።